ነቢዩ ዓለይሂ ሰላቱ ወሰላም ተክዞ ያዩታል። ያ ጃብር ማሊ አራከ ሙንከሲረን አሉት። ምነው ጃቢር ስብር ብለህ ያየው ውስጥህ ስብር ብሎ አየሁት፣ ምን ሆንክ ብለው ነቢ ሰለላሁ ዐለይሂ ወሰለም ጠየቁት። ያ ረሱለላህ ቁቲለ አቢ የውመ ኡሑድ፣ የኡሑድ ዘመቻ ጊዜ አባቴ ተገደለ። ወተረከ ዒያለን ወደይነን፣ ብዙ ቤተሰብና ደይን ጥሎብኝ ሄደ። አንቱ የአላህ መልእክተኛ አላቸው ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም መጦ ነግሯቸው አይደለም፣ ሁኔታውን አዩትና ምን ነው ስብር ብለሃል ብለው ጠየቁት። ታዲያ እንዲህ የተሰበረውን ሰሓቢ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም አፈላ ኡበሽሩከ ቢማ ለቂየ አላሁ ቢሂ አባካ፣ አባትህን አላሁ ስብሓነሁ ወተዓላ እንዴት እንደተገናኘ አላህ ፊት እንዴት እንደሆነ ልግለጽልህ እንዴ ላበስርህ እንዴ አሉት ነቢ ሰለላሁ ዐለይሂ ወሰለም። አዎ አንቱ የአላህ መልእክተኛ በላ አላቸው። አላሁ ስብሓነሁ ወተዓላ ማንንም ሰው ሚን ወራኢ ሒጃብ ከግርዶሽ ጀርባ እንጂ አላናገረም አባትህን ሲቀር አሉት ነቢያችን ሰለላሁ ዐለይሂ ወሰለም። ከዛም ምን አለው አላህ ዓብዲ ተመነ ዓለየ ኡዕጢክ፣ የምትፈልገውን ነገር ተመኝ ልስጥህ አለው አላህ። አባትህም እንዲህ ብሎ መለሰ፣ ያ ረቢ አን ቱሕይኒ ፈኡቅተለ ፊከ ታንየተን፣ ሕይወት መልሰህልኝ ድጋሜ በአንተ መንገድ ላይ መሰዋት ነው የምፈልገው አለ። አላሁ ስብሓነሁ ወተዓላም ኢነሁ ቀድ ሰበቀ ሚኒ አነሁም ኢለይሃ ላ ዩርጀዑን፣ ወደ ዱንያ ከሞት በኋላ ወደ ዱንያ መመለስ የለም የሚለው የኔ ቃል አልፏል፣ ከዚህ በፊት የተወሰነ ጉዳይ ነው አለው አላህ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እዚህ ላይ ቆም ማለት የምፈልገው ማሊ አራከ ሙንከሲራን፣ ምን ነው ስብር ብለህ አየውህ። ነቢዩ ዓለይሂ ሰላቱ ወሰላም ለዚህ ሰሓባ ከጎኑ መሆኑን እየገለጹለት ነው። ያንተ ጭንቀት ያሳስበኛል፣ ምን ሆንክብኝ እያሉት ነው። ዙሪያችን ላይ ያሉ ሰዎችን መህሙም ሲሆኑ ሲጨነቁ ውስጣቸው ስብር ብሎ ሕይወት ከብዷቸው ስናይ